የወር አበባ ላይ ያለች አንዲት ሴት ልትከለከልባቸው የሚገቡ ነገሮችና የተፈቀዱላት ነገሮች የትኞቹ ናቸው? የወር አበባ ሰዓት ጸበል የምትጠጡ፣ እምነት የምትቀቡ እንዲሁም ደግሞ መስቀል የምትሳለሙ እህቶች ይህ ቪዲዮ ለእናንተ ነው። ሄሎ ቅዳሴ ላይ ነኝ። የረተው ብቸኝነቴን ያስረሳኝ ወላጅ ደጋፊ የሆነኝ ሰላላክ እንዴን ያበረታ። ሰላም ክቡራን ቻናላችን ቤተሰቦች እንዴት ናቸው? በብዙዎቻችሁ ጥያቄ መሰረት ሴት ልጅ በወር አበባ ወቅት ጸበል መጠጣት ወይም መጠመቅ ትችላለች የሚለውን ርዕሰ ጉዳይ ወደ እናንተ ይዘን መተናል። ለዚህ ጠቃሚና ቁም ነገር አዘል የሆነ ቻናል አዲስ ከሆናችሁ አሁኑ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮአችን እንለፍ። በወር አበባ ሰዓት ጸበል የምትጠጡ፣ እምነት የምትቀቡ እንዲሁም ደግሞ መስቀል የምትሳለሙ እህቶች ይህ ቪዲዮ ለእናንተ ነው። ውድ ኦርቶዶክሳውያን ይህ ቪዲዮ ለሌሎች እህቶቻችን እንደሚጠቅማቸው እርግጠኛ ስለሆን ሼር፣ ኮፒ ሊንክ እያደረጋችሁ በቤተ ክርስቲያን አስተምህሮ መሰረት የወር አበባ ወይም ልማደ አንስት ሴቶች በየወሩ የሚያዩት ከሰውነታቸው የሚወጣ ፈሳሽ ነው። ይህም በእግዚአብሔርና በሰው ልጆች መካከል ያለውን ቃል ኪዳን የሚያሳይ ፍሬ የሚያስገኝ እጅግም መልካምና ድንቅ የሆነ ነገር መሆኑን በባለፈው ቪዲዮአችን ተነጋግረናል። ነገር ግን አሁንም እህቶቻችን የወር አበባ ሁነን ጸበል መጠጣት እንችላለን ወይስ አንችልም እያላችሁ ትጠይቁናላችሁ። ጸበል መጠጣት ትችላላችሁ ከቅዳሴ ጸበል ውጭ። የቅዳሴ ጸበል ግን የሚጠጣው የቆረበ ሰው ብቻ ስለሆነ ወይም ማየ መቁረብ ስለሚባል የቆረበ ሰው ስለሚጠጣው የቅዳሴ ጸበል ብቻ መጠጣት አትችሉም። ከዚህ ውጭ ግን ለስጋዊ ድህነት፣ ለስጋዊ ፈውስ ብላችሁ የምንጸበለውን ጸበል ግን መጠጣት ትችላላችሁ። ከዚህ ሴት ልጅ የወር አበባ በሆነችበት ሰዓት ላይ መስቀል መሳለም፣ እምነት መቀባት፣ ጸበል መጠጣትም ትችላለች። የሴት ልጅ የወር አበባ በሆነችበት ሰዓት ይህንን ማድረግ አትችልም የሚል የቤተ ክርስቲያን አስተምህሮ ካለ ልትነግሩ ትችላላችሁ። በፊት በብሉይ ኪዳን እንደ መርገም ተደርጎ ይቆጠር ነበር። በኋላ በአዲስ ኪዳን ግን ክርስቶስ በቀራንዮ አደባባይ ላይ ዋጋ ከከፈለልን ከኃጢአት ወደ ጽድቅ ከመለሰን በኋላ ይህ ነገር መርገም መሆኑ ቀርቶ በራሱ ስሙም ተቀይሮ የወር አበባ፣ በየወሩ የሚመጣ አበባ፣ ልጅ የተሰኘ ፍሬን የሚያስገኝ አበባ ተብሎ ስሙ ተቀይሯል። እንደ መርገም እንደ ርኩሰት እየቆጠራችሁ ከቤተ ክርስቲያን የምትርቁ፣ ጸሎት የምታቆሙ፣ እምነት መቀባት እንደ ኃጢአት እንደ በደል የምትቆጥሩ እህቶች ትክክል አይደላችሁም። ማድረግ ትችላላችሁ። ከዚህ ቻናል ብዙ ቁም ነገሮችን እየወሰዳችሁ እንደሆነ ተስፋ እናደርጋለን። ነገር ግን ዩቲዩብ ፓርትነር ፕሮግራም በላከልን መልእክት መሰረት የዚህ ቻናል ተከታታዮች 50%ቱ ሰብስክራይብ እንዳላደርጉ መረጃ ደርሶናል። ስለዚህ አሁኑኑ ሰብስክራይብ በማድረግ ከጎናችን መሆናችሁንና ለቀጣይ ስራዎች እንድታበረታቱን ስንል በትህትና እንጠይቃለን። የወር አበባ ላይ ያለች አንዲት ሴት ልትከለከልባቸው የሚገቡ ነገሮችና የተፈቀዱላት ነገሮች የትኞቹ ናቸው? ሰላም ውድ ኦርቶዶክሳውያን፣ ቪዲዮን ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች እንዲደርስ ያድርጉ። የመጀመሪያው ቤተክርስቲያን መግባት ትችላለች። ቤተክርስቲያን መግባት ትችላለች፣ ነገር ግን ለቤተ መቅደሱ ግን መቅረብ ደግሞ የለባትም። ሁለተኛው የጸሎት መጽሐፍትን ማንበብ ትችላለች። የትኛውንም የቅዱሳት መጽሐፍትም ይሁን መጽሐፍ ቅዱስን ጨምሮ የትኛውንም መጽሐፍ ማንበብ አትከለከልም፣ ትችላለች። ሶስተኛው ጸበል መጠጣት ትችላለች። አራተኛ ሱባኤ ላይ ከሆነች እንኳን ሱባኤዋን እንድታቋርጥ አትገደድም። ነገር ግን ቤተክርስቲያኑ ወይም ደግሞ ገዳሙ ለእንደዚህ አይነት ጉዳዮች ብቻ አስቦ ያዘጋጀው ቦታ ላይ ትቆያለች። ሱባኤዋንም ደግሞ በዛ ሁና ትጨርሳለች። አምስተኛ ከጾምም ደግሞ እንደዚሁ አትከለከልም። መጾም መጸለይ ትችላለች። ነገር ግን ህመሙ የሚጸናባት ከሆነ እንደዚሁም ደግሞ የተለያዩ መድኃኒቶችን የምትጠቀም ከሆነ በጣም አቅሟ እንዳይደክምና ድካም የሚሰማትና በጣም የሚያማት ከሆነ ግን እንድትጾምም አትገደድም። ስድስተኛ መስቀል መሳለም ትችላለች። በማህበርም ላይ ደግሞ እንደዚሁ ጽዋ መቅመስም ትችላለች። የምትከለከላቸው ነገሮች ደግሞ ምንድናቸው ብለን በምናይበት ጊዜ የመጀመሪያው ቤተ መቅደስ ውስጥ መግባት አትችልም። ቤተ መቅደስ ውስጥ መግባት የማትችልበት ምክንያትም ምንም እንኳን የወር አበባ እርግማን ባይሆንም ከሰውነት የሚወገድ
ፈሳሽ ነውና ፈሳሽ ባለበት ወቅት ደግሞ ወደ ቤተ መቅደስ መግባት አይገባም። ይሄ ለሴት ልጅ ብቻ ሳይሆን ወንድ ልጅም የሚደማ አካል ካለው የሚነስረውም ከሆነ የሚቆስል ነገር ካለው ወደ ቤተ መቅደስ ውስጥ መግባት አይገባውም። ይህም የሆነው ስለ እርኩሰትነት ሳይሆን ስለ ቤተ መቅደሱ ክብር ሲባል ነው። ሁለተኛው ቅዱስ ሥጋውና ክቡር ደሙን ልትቀበል አይገባትም። ምክንያቱም ቅዱስ ሥጋውና ክቡር ደሙን በንጽህና በቅድስና ሆነን የምንቀበለው ስለሆነ ነው። ልክ ቅድም እንዳየነው ሁሉ አንድ ወንድ ልጅም ይሁን ማንኛውም ለቅዱስ ሥጋውና ለክቡር ደሙ የተዘጋጀ ሰው በዚያን ቀን ትውኪያ፣ ነስር የመሳሰሉት ነገሮች ቢያጋጥመው እንኳ እንደማይቆርበው እርሷም በዚህ ወቅት ቅዱስ ሥጋውና ክቡር ደሙ ልትቀበል አይገባትም። ሶስተኛው ጸበል መጠመቅ አይገባትም። አንዳንዶች ግራ ሊገባቸው ይችላል። ጸበል መጠመቅና መጠጣት ምንድነው ልዩነቱ ሊሉ ይችላሉ። ጸበል ስንጠጣ ወደ ውስጣችን የሚገባ ነው። ጸበል መጠመቅ ግን በንጽህና ሆነን ልንጠመቅበት የሚገባ ነው። ቅዱስ ጳውሎስ እንደተናገረው የምንጠመቀው እድፍን ለማስወገድ እንዳይሆንብን፣ እድፍን ማስወገጃ አድርገን እንዳንወስደው ስንጠመቅ መጀመሪያ ንጹህ ልንሆን ይገባል ብሎ ስላዘዘ፣ ስለዚህ ጸበሉን ከሚፈሰው ፈሳሽ ጋር መደባለቅ ስለሌለበት በዚህ ወቅት ልትጠመቅ አይገባትም። ጸበልን መጠጣት፣ እምነት መቀባት፣ ጸሎት ማድረስ አይከለከልም። ቤተ መቅደስ ከመግባትና ሥጋውን ደሙን ከመቀበል ውጭ የሚከለከል ምንም ነገር የለም። ማንኛውንም መንፈሳዊ ክንውን ሊያደርጉ ይችላሉ። ማንኛውም መንፈሳዊ ተሳትፎ ላይ ሊሳተፉ ይችላሉ። ማህበር መጠጣት፣ የማህበር ጸሎት ማድረግ፣ ጸበል መጠመቅም ሁሉን ምንም ችግር የለው፣ መጠመቅም ይችላሉ። ስለ ቦታው እንደው አንዳንድ መምህራን ምን ይላሉ? እንደው ማስተያየት ነው፣ ህግ አይደለም። መምህራኑ ምን ይላሉ? ስለ ቦታው ክብር ሲባል አውጥታ ትጠመቅ ይላሉ። ማለት ቀድታ ወስዳ ልትጠመቅ ትችላለች። ጸበል ከመጠመቅ ግን አይከለክላትም ነው ባጭሩ፣ እንጂ የቦታውን ጉዳይ ሊወሰንበት ይችላል። ሄሎ 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 ቅዳሴ ላይ ነኝ። የረተው እንዴ እንዲህ ያለ ቅዳሴ አለ እንዴ? ቅዳሴ ላይ ነኝ። ጥጋባችሁ እኮ አሁን እንዲያው እስኪ ፍርድ ቤት ቆማችሁ አያርግባችሁ፣ ግን መድኃኒዓለም ከክስ አያድርሳችሁ። እንዲያው ፍርድ ቤት ግን ቆማችሁ እያናገራችሁ ስልካችሁን አውጣችሁ ሄሎ ጓደኛዬ ፍርድ ቤት ላይ ነኝ ትላለህ። በፖሊስ ጆሮህን ብሎ እንደሚያሳስር ስለምታውቅ እዚያማ እውነት ነው ክቡር ፍርድ ቤት፣ እውነት ነው ክቡር ፍርድ ቤት፣ እውነት ነው ክቡር ፍርድ ቤት ነው የምትል እዚያማ ማለት ነው። እዚያ እንደዚህ ነው። እኛ እዚህ ግን ክርስቶስ ሲፈርድ ስለማናየው በክርስቶስ ዳኝነት ፊት ቆመን እዚህ እንቀልድ። ያሻግራል ያድናል አንተን ማመን፣ እግዚአብሔር አንተን ማመን። ያሻግራል ያድናል አንተን ማመን፣ እግዚአብሔር አንተን ማመን። ከዛሬው ርዕሰ ጉዳይ ብዙ እንደተማራችሁ ተስፋ እናደርጋለን። በቀጣይ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን።